ተሰቅለዋል። ለምንድን ነው የተሰቀሉ ከተባለ እነዚህ ሰዎች በጣም ታዋቂ ወንበዴዎች ናቸው። ወንበዴን ከወንበዴ ጋር መስቀል ከወንበዴ ጋር እኩል ነው ወይም ደግሞ እንደ ወንበዴ ሰልማን ተብሎ ስለሚገመት እንደዛ እንዲሆንላቸው አይሁድ ከክፋታቸው የተነሳ ከወንበዴዎች ጋር በመካከል ያለው ሰቀሉት። ስለዚህ ፈያታዊ ዜማን በኋላ ተመልሶ ተዘከረልኝ በከመ አቤቱ በመጣ ጊዜ አስበኝ ብሎ ወደ ከአዳም ቀድሞ ወደ ገነት እንደገባ ታሪክ ይነግረናል። ለዚህ ማሪሳቅ ወይም ደግሞ አግናጢዮስ የሚባለው ሊቅ ለመረከብ ፈያታዊ ወዘማዊ ወበባይቴ ቀድመኒ በውያ ውስተ ገነት ይላል። ፈያታዊ ወይም ደግሞ ቀማኛ ዝሙተኛ ሰው ያገኘ እንደሆነ በመካከል ዝሙተኛ፣ ሌባ፣ ቀማኛ ብለህ አትስደበው፣ አትርገመው። ባይቴ ቀድመኒ በውያ ውስተ ገነት ቤት እንደሚቀድመኝ አታውቅምና ወይም እንደሚቀድምህ አታውቅምና ይላልና ብዙ ስራ የሰሩ አባቶቻችን አሉ። የጾሙ፣ የጸለዩ፣ የሰገዱ፣ አስራት በኩራታቸውን በአግባቡ የሰጡ አሉ። ከነዛ ሁሉ ቀድሞ የገባው ማነው? ጥጦስ ነውና ፈራጅ እንዳንሆን አግናጢዮስ የሚባል ሊቅ በድርሳነ አግናጢዮስ ላይ ይናገራል ማለት ነው። ዳክረስም በተመሳሳይ ይህንን ካየ። ሁለተኛ ደረጃ ደግሞ የኒቆዲሞስና የዮሴፍ ምሳሌዎች ናቸው። ዮሴፍና ኒቆዲሞስ እግዚአብሔር አምላካችን ሲሰቀል ከስቅላቱ ያወረዱት ሁለቶቹ ናቸው። ቅድመ መምህራችን በሁለት ሰዎች ተቀበረ እንዳሉት በሁለት ሰዎች ምክንያት ነው ከስቅላቱ የተወረደ። ሞትከሙ መንሥኤሆሙ ለሙታን በከምከሙ መጽንዔሆሙ ለድኩማን። በእውነት የድኩማን የደካማዎች ብርታት የምትሆን የብሁቶች ደግሞ አለቃ ሙታንን የምታስነሳ ስትሆን አንተ ሞትክን እያሉ ሲገድሉት እንደዚህ ብላችሁ አትገድሉ፣ ቅዱስ 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 እያላችሁ ገድሉ ብሎ እንዲገድሉት ያደረጉት የዮሴፍና የኒቆዲሞስ ምሳሌዎች ናቸው። ሁለተኛው ማለት ነው። በግራና በቀኝ ያሉት መስቀሎች የዮሴፍና የኒቆዲሞስ ምሳሌ ናቸው። ሶስተኛ ደረጃ ደግሞ የእመቤታችንና የቅዱስ ዮሐንስ ምሳሌዎች ናቸው። እንደሚታወቀው ሐዋርያት በስቅላቱ ጊዜ ለአራት ነው የተከፈሉት። አንዱ ይሁዳ በልብ ወይም ደግሞ ገንዘብ ጠምቶት ሄደ ያስቡ። ዘጠኞቹ ገለማዎች ደግሞ ወደ የት ሄዱ? በያሉበት ተበታተኑ። እኩሎቹ ወደ ጎረቤቶቻቸው የገቡ ማለት ውሃ ይታይ ብለው የተሰደዱ አባቶቻችን አለ። ዘጠነኛው፣ አስረኛው ወይም ደግሞ 11ኛው ቅዱስ ጴጥሮስ ነው። እጋልግል የሚል ቃል ነበረበትና እንዳይክድ 3 ጊዜ አልክድም ብሎት ነበር። ትቶት እንዳይሄድ ጨነቀውና ዝም ብሎ እየተከተለ ራሱን እያየ እየተከተለ መጨረሻ ላይ የኢየሱስ ወገን ኢየሱስን ታውቀዋለህን ብላ ስትጠይቀው አንዲት ሴት አይ ኢየሱስን አላውቀውም ማለት። እንደዚህ ከማለት እግዚአብሔር አምላካችን ያለ ወስዳት ሲያክማቸው የነበረው ያለ ወስድ ሲመግባቸው የነበረውን አምላክ አላውቀውም ከማለት እግዚአብሔር አምላካችን ይሰጣል። ከዛ በኋላ እንደዚህ ካደረገ በኋላ ሌሎቹ ቅዱስ ዮሐንስ ግን እስከ መጨረሻ ድረስ እስከ ቀራንዮ ድረስ ሲደፉት ያየ ዮሐንስ ነው። ሲመቱት ያየ ዮሐንስ ነው። ሲሰቅሉት 6666 ግርፋት ሲፈራረቁበት ያየ ዮሐንስ ብቸኛ ዮሐንስና ቅድስት ድንግል ማርያም ናቸው። በረከታቸው ይላል። ጓደኛ ማለት ወዳጅ ማለት እስከ ፍቅር ድረስ እስከ መጨረሻ ድረስ አብሮ የሚሄድ ነው። ቅዱስ ዮሐንስና ቅድስት እመቤታችን እስከ ቀራንዮ ድረስ በመሄዱ ዮሐንስ ማንን ተሰጠው? እመቤታችንን ተሰጠው። የሰማይ የምድር ስጦታ የምትሆን በሀብተ ሰማያት ለማርያም ድንግል አይደለም። የሰማይ የምድርን ሀብት የምትሆን እመቤታችንን ሸለመው። ማን? እግዚአብሔር እስከ ቀራንዮ ድረስ ስለሄደ እስከ ቀራንዮ ቤተክርስቲያን ምን ከሆነ እመቤታችንን
እንሸከማለን፣ ሥጋ ወደሙን እንሸከማለን። በጸጋ ላይ ጸጋ፣ በሀብት ላይ ሀብት እንጎናጸፋለን ማለት ነው እና እስከ ቀራንዮ ላይ እንድንደርስ እግዚአብሔር አምላካችን ይፍቀድልን። ቀራንዮ ማለት ኢየሩሳሌም ላይ ብቻ አይደለም። ኢየሩሳሌም እዚህ ሆኖ ቀራንዮ ነው። ቤተክርስቲያን ቅዳሴዋም ቀራንዮ ነው። ሁለመናዋ ነገር ቅዳሴዋ፣ ስርዓቷ፣ ጎልዋ፣ ቀኖናዋ ይኸው ቀራንዮ ነው እና የእነዚህ ምሳሌ የእመቤታችንና የማን ምሳሌ አልኳችሁ? ሶስተኛ የቅዱስ ዮሐንስ ምሳሌ ነው። አራተኛ ደግሞ የኦሪትና የወንጌል የኦሪትና የወንጌል ምሳሌዎች ናቸው። በብሉይ ኪዳን ወይም ደግሞ በሕግ ኦሪት ምንድነው? መስቀል አንድ ሰው በመስቀል ከተሰቀለ ያ መስቀል የሚጣለው ወደ የት ነው? ወደ ገደል ወይም ደግሞ ወደ አምባሌ ቦታ፣ ወደ ቆሻሻ ቦታ ነው የሚጣለው። ልክ ዛሬ እባብን ጅንጥን ገደልባት ብንተባል መልክ ይነካናል ብለን ወደ ሌላ ቦታ እንደምንጣላት ሁሉ መስቀል በብሉይ ኪዳን እንደዛ ነበር። እግዚአብሔር አምላካችን ሲሰቀል የሰውን ታሪክ ብቻ አይደለም፣ በነገራችን ላይ የለወጠው የእጽዋትንም ታሪክ ለውጧል። መስቀል ድሮ የሚሰቀልበት ሰው የሚሰቀልበት መስቀል በእሳት ይቃጠል ነበር፣ ገደል ይጎረጎር ነበር። ዛሬ ግን እግዚአብሔር አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በቀራንዮ አደባባይ ከተሰቀለ ወዲህ ያ መስቀል ሰዎች ይሳለሙበታል፣ ሕሙማን ይፈወሱበታል፣ ጎባጣዎች ይቃሙበታል፣ ሽባዎች ይፈቱበታል። በኋላም ደግሞ ከቤተ መቅደስ ላይ ሆነው በረከትን ለጣዖት ሲያሰጠን ይኖራል። ስለዚህ ጌታችን ሲሰቀል ለሰው ብቻ ታሪክን ሊለውጥ የእጽዋትንም የእንስሳትንም ጭምር ነውና፣ ስለዚህ የብሉይ ኪዳን መገኛው ነው። የቀኙ ደግሞ በማለት ነው የአዲስ ኪዳን ምሳሌ፣ የአዲስ ኪዳን መስቀል ምሳሌ ነው የሚለውን እንመለከታለን ማለት ነው። እንግዲህ ኦሪት ግማሽ ሕግ ይላል። ሰው ይጸልያል፣ ይጾማል፣ ንስሐ ይገባል። ነባይነ ከመዘይና ባይነ ኳና ጨዋክን እንዳስጨዋክን ተቋጠርን ብሎ አባቶቻችን የዘመሩ በምን ጊዜ ነው ከተባለ በብሉይ ኪዳን ጊዜ ከጽዮን አወጣቸው። ሁሎችም ጻድቅ ጥሩ ሰው የሆነ መልካም ሰው የሆነ ክፉ ሰው የሆነ የሚገባው በወቅቱ ወደ ሲኦል ነበር። በአዳም ስዳና መርገም ምክንያት ገነት ተዘግታ ስለነበረ ወደ ሲኦል ይገባል። ግን ሲኦል የሚገቡ አባቶቻችን ነፍሶሙሰ ለጻድቃን እግዚአብሔር የጻድቃን ነፍሳቸው ወደ በእግዚአብሔር እጅ በእግዚአብሔር እቅፍ ውስጥ ናትና ይላል አባቶቻችን ሊቃውንተ ቤተክርስቲያን ማለት ነው። ስለዚህ ቢሆንም ግን የሚሻል አይደለም፣ እንዳንሽላም አይደለም። ጎረቤት ክፉ ከሆነ ወይም ደግሞ ጩኸት ያለበት ሰፈር ለምንና እንደማይመች ሁሉ በሲኦል ብዙ የሚጮሁ ነፍሳት አሉ፣ ብዙ የሚያለቅሱ ነፍሳት አሉ። ነቢያት አባቶቻችን በእግዚአብሔር እቅፍ ውስጥ ቢሆኑ ቅሉ ውስጥ ያሉት የሚረብሿቸው ነገር ስላለ ብቻ ይላል። ስለዚህ አንደኛው የፈያታዊ ዜማና የፈያታዊ ዘጸጋ ምሳሌ፣ ሁለተኛው ደግሞ የዮሴፍ እና የኒቆዲሞስ ምሳሌ፣ ሶስተኛው የእመቤታችንና የቅዱስ ዮሐንስ ምሳሌ፣ አራተኛው የወንጌልና የኦሪት ምሳሌ ነው። እንግዲህ ወደዚህ እንምጣ። ይህንን ደግሞ ስናይ ጽዋ ነው። ይሄ እንደሚታወቀው ይሄን ደግሞ ቤተክርስቲያናችን ከአንድ እስከ 5 የሆነ ስራ ሰርታለች። በዚህ ግን ሰዓት ለመቆጠብ ያክል አንዱ ካየን ይበቃል፣ ሌሎችም ስላሉ ማለት ነው። እግዚአብሔር አምላካችን ሲሰቀል ደሙ ተንጠፍጥፏል። ደሙን ደግሞ በጽዋ የተቀበሉት ማለት ነው ቅዱሳን መላእክት ናቸው። ቅዱሳን መላእክት እና መላእክት የተቀበሉበት ያ ጽዋ ምሳሌ የተቀበሉበት የጽዋ ምሳሌ። ከዛ በኋላ ቤተክርስቲያን የሚሰራው እንደውም አባቶቻችን እንደሚነግሩት ቅዱሳን መላእክት ከዛ ላይ ሆነው ለከ ኃይል ለከ ጽን ለአንተ አንተ ኃይለኛ አንተ ጽን ነበር ግን የሰቀሉ እያሉ እየተነቀፉ እየሰቀሉበት ደሙ የተቀበሉት ቅዱሳን መላእክት ምሳሌ ነው ይሄ ማለት ነው። እና
ዛሬም ቤተክርስቲያን ቢሰራው ነው ዝም ብሎ አይደለም። ከዚህ ቦታ ቅድስት ኪዳነ ምሕረት የተተከለች ነው ዝም ብሎ አይደለም። የቅዱሳን መላእክት በሚረጩበት ጊዜ ደግሞ ከዚህ ላይ ተጽፎ ነው እና እነዚህ አባቶቻችን ያስተምሩናል ማለት ነው። የዚህ ምሳሌ እንደሆነ መረዳት ይጠበቅብናል። ያም በተመሳሳይ ሌላው ደግሞ ይሄ ነው። ይሄ ማለት እንደዚህ ማስታጠቢያ ነው። ይህ ደግሞ የቤተ ክርስቲያን ልዩ ምሳሌ አለ። ለምሳሌ ምንድነው ከተባለ ጲላጦስ ንጹሐንን ደግሞ ለስዕል ሲል ነው ኃጢአተኛ ነው ራሱን ከእግዚአብሔር ጋር እግዚአብሔር የሰጠው። በነገራችን ላይ በሁለት ዋና ዋና ነገሮች አንደኛው በፖለቲካ ጠመዱ፣ ሁለተኛ ደረጃ ደግሞ በሃይማኖታዊ ፖለቲካ ጠመዱ። በዚህ ነው ይሰቀል ያደረጉት። ምንም እንኳን የሚሰቅለው አካል ቢያምንበትም ቅሉ የሚሰቀል የሆነበት ምክንያት በዚህ ነው። የቄሳርን የቄሳር አይልም ግብር አይከፍልም ብለው ከንጉሱ ጋር አጣሉት። ለማጣላት ሞከሩ። እግዚአብሔር ከእግዚአብሔር ጋር እግዚአብሔር ይላል፣ ሁለተኛ ደረጃ ደግሞ ከእግዚአብሔር ጋር ራሱን ያስተካክላል ብለው በሃይማኖታዊ ደረጃ መጡበት። በዛ መንገድ ጲላጦስ አየ፣ ይህ ሰው ይህ አምላክ ፍጹም ሰው ፍጹም አምላክ ነው። እኔ በዚህ ሰውዬ ብዙ ችግር አላየሁበትም፣ ኃጢአተኛ አይደለም፣ ስቀለው፣ ዝም ብለህ ስቀለው፣ እኔ ንጹሕ ነኝ አለና ንጹሐንም ደግሞ ለሕዝብ ሲሎ እጁን ታጠበና አሳልፎ ሰጣቸው። እጁን ታጥቦ ፍዳው መከራው በእኔ ላይ እንዳይቆጠር ብሎ ችግሩ በእኔ ላይ እንዳይቆጠር ይህን ሰው አሳልፌዋለሁ። የራሳቸው እናንተ እንደሚሆናል በእኔ ዘንድ ግን ምንም ጥፋት የለበትም ብሎ ዛሬ ጲላጦስ አሳልፎ የሰጠበት ቃል ነው። እንግዲህ ይህ ከአሕዛብ ወገን ነገር ናቸው። ለዛኛው ደግሞ ሲሰቀል ያደረጉት አባቶቻችን ናቸው። አሁን የእነዛ ምሳሌዎች ናቸው። በነገራችን ላይ ከዚህ ላይ ጸና አላለን የሚወዘቁ ውስጥ ያሉ ምሳሌዎች ናቸው። ጽናው ደግሞ ሸዋሻ የሚለው የቅዱሳን መላእክት ምሳሌ ነው። በውስጥ ያለው ፍሙ የሥጋና የመለኮት ምሳሌ ነው። ስለዚህ በዛ መንገድ እንደሆነ መረዳት እንዳለባችሁ። ሌላው ደግሞ መጻሕፍት አሉ። ብዙ መጻሕፍት ከዚህ ላይ ይቀመጣሉ። ኦሪት፣ ነቢያት፣ ወንጌል ሰበብ በክርስቶስ ክርስቶስ ይሞታል፣ ይሰቀላል፣ ይወርዳል 5500 ዘመን ሲፈጸም ከግብርና ተዳሚሮስ እኛ ነፃ ያደርገናል ብለው ኦሪት፣ ብሉይ፣ አዲስም ሊቃውንት ተራክሏል። መጻሕፍት ማለት ነው እና መጻሕፍት የተመከረለት ዛሬ ደረሰ፣ ዛሬ ተፈጸመ ለማለት ቅዱሳን መጻሕፍት ወርደው ከዚህ ላይ እናያቸዋለን ማለት ነው እና ቅዱሳን መጻሕፍት አሉ። ሌሎችም ብዙ ነዋያተ ቅዱሳት አሉ። ለምሳሌ ተገልጦ ይለበሳል ልብስ ዛሬ ተገልጦ የሚለበስበት ዋናው ምክንያቱ ኦሪት አልፋ ወንጌል ተገለጸች። ኦሪት አለፈች፣ የአዲሷ ወንጌል አዲስ ኪዳን ተጀመረች የሚለውን ቤተክርስቲያን ታስተምራለች ማለት ነው እና ይህን ይመስላል። ቀጣይ ደግሞ ታላላቅ ወንጌላውያን አባቶቻችን አሉ። መላከ ኢዮብ መምህራን እያሉ የጌታ መጋቢ አዲስ ዘማርያም ሌሎችም አባቶቻችን ይመጣሉ። በሰፊ እንማራለን። ኦርቶዶክሳውያን አገልግሎት ብዙ ነው። እንዳትሄዱ እየጨረስን ነው። ስርዓቱን ምን እንደሆነ ደግሞ በኋላ እናያለን ማለት ነው። ቅድም ወንድማችን ህፃን ያው ቤተክርስቲያን